What's good YouTube? እንዴት ናችሁ? ሚስተር ተንደር ኢዝ ባክ ዊዝ አናዘር ቪዲዮ። ይህን ሰሞኑን ቪዲዮአችንን እየቀጠቀጥን ነው። እናንተም ሰፖርት እያደረጋችሁ ነው፣ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ነው። በጣም ነው የማመሰግነው። የዛሬ ቪዲዮአችን ደግሞ ከመሞታችን በፊት መጎብኘት ያለብን ቦታዎች እነማን ናቸው? ዓለማችን ላይ በጣም አስገራሚና አስደናቂ የሆኑ ቦታዎች አሉ። ወደ ቪዲዮ። አንደኛ ሳንቶሪን ግሪክ። ሳንቶሪን በዓለም ላይ ካሉ ውብ ደሴቶች አንዱ ሲሆን ነጫጭ ቤቶችና ሰማይ ጣሮችም ያሉት ነው። በባህር ዳርቻው ላይ ያሉ ሳንቶሪኖች እንደ ተሳለ ስዕልም ይመስላሉ። ሁለተኛ ማቹ ፒቹ ፔሩ። በአንደስ ተራሮች መካከል የተሰራው ይህ ከተማ በጥንታዊ ኢንካ መንግስት ተገነባ። ከመቶ ዓመታት በፊት ማንኛውም መሳሪያ ሳይጠቀሙ ሊሰሩ ችሏል። እስከ ዛሬዋ ዕለት ድረስም ጠንክሮ መቆም ችሏል። በደመና ላይ ቆማችሁ ስታዩትም ሌላ ዓለም ላይ የገባችሁ መስሎ ነው የሚታያችሁ። ሶስተኛ ዘ ግሬት ዋል ኦፍ ቻይና። የቻይና ትልቁ ግንብ ከ13000 ማይል በላይ ተዘርግቶ ይገኛል። በላዩ ላይ መጓዝ ወደ ጥንታዊ ታሪክ መመለስ ነው። በፀሐይ መውጫ ጊዜ የተራሮቹና የሸለቆቹ እይታ ድንቅ ይሆናል። አራተኛ ዘ ፒራሚድ ኦፍ ጊዛ ኢጅፕት። ከ4000 ዓመታት በፊት የተገነቡት እነዚህ ፒራሚዶች የሰው ልጅ አስደናቂ ምስጢር ናቸው። በፊታቸው መቆም ሰው በታሪክ ፊት ምን እንደሚመስልም ያሳየናል። አምስተኛ ዘ ኖርዘርን ላይት አይስላንድ። ከሰማይ በላይ አረንጓዴ፣ ሐምራዊ፣ ቢጫ ብርሃኖችን መመልከት ቅዠት ሊመስለን ይችላል። በአይስላንድ ግን መመልከት እንችላለን። የአውሮራ ቦርሊስ የተፈጥሮ ብርሃን ትዕይንት ነው። በቀላሉ በምስል ሊቀርብ አይችልም። በአይናችን መመልከትም ያስፈልገናል። ስድስተኛ ታጂ መሃል ኢንዲያ። ታጂ መሃል እንደ ቤተ መንግስት ተመስሎ ይታያል። ንጉስ ሻጃሃን ለሚወዳት ሚስቱ በነጭ ማርብል ገነባላት። በፀሐይ መውጫ ጊዜ ወደ ሐምራዊ ቀለም የሚቀየር ሲሆን በፀሐይ መግቢያ ጊዜ በወርቃማ ቀለማትም ያሸበርቃል። ሰባተኛ ዘ ግራንድ ካኒየን ዩኤስኤ። ግራንድ ካኒየን በጣም አስደናቂና አስገራሚ ተፈጥሯዊ ስፍራ ሲሆን ከሺህ ዓመታት በፊት የኮሎራዶ ወንዝ አቅጣጫ በመቀየሩ የተፈጠረ ድንቅ ስፍራ ነው። በዚህ አስገራሚ ተፈጥሮ ላይ ጫፍ ላይ ቆሞ መመልከት መንፈስን ያድሳል። በዓለማችን ላይ በጣም አስገራሚ ቦታዎች በጣም ብዙ ናቸው። ነገር ግን ከመሞታችሁ በፊት መመልከት የሚገባችሁ ከዚህ መሃል መሆን አለበት። ከነዚህ ውስጥ መጀመሪያ የትኛውን ቦታ ተመርጣላችሁ? ሐሳባችሁን ኮሜንት ላይ ያስቀምጣችሁልኝ። ይሄን በመሰለ አስደናቂና አስገራሚ ቪዲዮ እስክንገናኝ እኔ ሚስተር ተንደር ነበርኩኝ። ሰፖርት ለምታደርጉኝ በጣም አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ባደረጋችሁ ቁጥር ቪዲዮ በጣም ብዙ ሰዎች ጋር እየደረሰ ይመጣል። በጣም አመሰግናለሁ። በሌላ ቪዲዮ እስክንገናኝ ቻው።